አሰላሙ አሌይኩም ወረህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ ሁላችሁንም። እኔ ደህና ነኝ አልሐምዱሊላህ። እናንተስ እንደት ናችሁልኝ? ዛሬ ደግሞ የመጣሁበት ርዕስ በመጥፎ ትዝታት ርዕስ ነው የመጣሁት። ያው አንዳንድ ጊዜ እንግዲህ ቤተሰቦቼ ናችሁና የግል ህይወቴንም ላካፍላችሁ ብዬ ነው በግማሽ እና ይሄ ቪዲዮ የዛሬ 3 አመት ግማሽ ይሆናል። ያው እንግዲህ ለቪዲዮ ለዩቲዩብ ተብሎ አልተሰራም፣ ለዛ ነው። አጋጣሚ እኔ ወደ ዩቲዩብ እንትን ብዬ ጭኘው ነው ማለት ነው። እና የምን ቪዲዮ ነው ብትሉኝ ደግሞ እቃዬን ጭኜ እየሄድኩኝ ነበረ። ያን ጊዜ የቤት ፈረሳው ጊዜ ሸገር ሲቲ ነበርማ እና ሸገር ሲቲ ነበር የምኖረውና ያን ጊዜ ቤት ፈረሳ ነበረ። ታስታውሱ ተሆነ እንግዲህ የዛሬ 3 አመት ግማሽ ሆኖታል። 4ኛ አመታችንን ይዘናል አልሐምዱሊላህ። የሞተው ብቻ ቀረበት እንጂ ይኸው ቆመ። መቼም የነገን አይተናል ማለት ነው አልሐምዱሊላህ። እና ያን ጊዜ እቃዬን ጭኜ ወደ ትውልድ አገሬ እየሄድኩ ነበረ ማለት ነው። እቃዬን በምሰበስብበት ጊዜ እቃዎችን እንትን እያልኩ አንዳንድ ማስታወሻዎች ተቤት የጨለፍ አድርጌያለሁ። ትዝ ሲለኝ አንዴ ካሜራውን ዘወር አድርጌ ማቀረጽም ጀመር አድርጌ ነበረ። ያው ግን ምን ታረጉታላችሁ፣ ተኋላ ዶዘሩ መጥቶ የአፍራሾቹ ተኋላ ብዙ ነገር ስለሆነ ምንም ለመቀረጥም ጊዜ እንትን አላለኝም ማለት ነው። ምንም ጊዜ አልነበረኝም እና ያው በቃ እንደዛ አድርጌያለሁ ማለት ነው። የተወሰነ አንዴን ጨለፍለፍ አድርጌ ነው የቀረጥኩት እና ይኸው እንደ አይሱሲ ጭኜ ሙሉ እቃዬን አኖራለሁ ብዬ የሰበሰብኩትን ከሳዑዲ አረቢያ ያው ይሄን ያክል አመት ኑሬ ባልላችሁም የራሴ ፐርሰናል ስለሆነ እንደ ማንኛውም ሰው ሰርቼ ገብቼ በአገሬ እኖራለሁ ብዬ ስንት የተቃጠልኩበትን በ10 ደቂቃ ፈረሱት ማለት ነው። ምንም ማድረግ አይቻልም። እንደ ሰው አንድ ቤት እንኳን አይደለም የፈረሰብኝ፣ 2 ቦታ ነው የፈረሰብኝ። እኔ አሁን ይሄ ቀርጬ የማሳያችሁኝ የአንደኛውን ቦታ የምኖርበትን ቤት ብቻ ነው የጨለፍ ያደረኩት ማለት ነው። ሌላው ደግሞ ሌላ ቦታ ነበረ። ያው ተከራዮች ነበሩ የሚኖሩበት፣ ሰርቪሶች ነገር ነበረ። ያው ቦታው ነው እንጂ ትልቅነቱ ያ እንኳን ሰርቪስ ነው። ግን ቦታው 600 ካሬ ነበር። ያንን ሁሉ ተገፍፌ ነው ያለሁት አልሐምዱሊላህ። ይሄ ሻወር ቤቴ ናት፣ ብቻውን ጨለፍ ያደረኳች መኝታ ቤቴና ሻወር ቤቴ ያውና ሳሎኑ ደግሞ ብርቁስቁስ ወጥቶ ያው እቃውን እየሰበሰብኩኝ ትዝ ሲለኝ ስለሆነ የቀረጽኩት ሰብስቤ የቀረው ነው። ይኸው አንዳንድ እቃዎች ቴሌቪዥን፣ ይሄ የተሰበሰበው እቃ ደግሞ ምንጣፉም ተጠቅልሎ ተጭኖም ይሄድ ያለ ደግሞ ይሄ ተኋላ የቀረውን ትዝ ሲለኝ ነው ማለት ነው። እና ይሄ ደግሞ ምንድነው በፌስታልም ብትሉኝ ይሄ የሱቅ እቃዬ ነው። ሚዛኑ ራሱ ካርቶኑ፣ ብስኩቱ የሱቅ እቃም ሱቅም የተወሰነ ጀምሬ ነበረ። እሷም አብራ ወድማብኛለች ማለት ይቻላል ማለት ነው። እና ያው አልጋዬ ሁሉ ተፈታቶ ይሄን ይመስላል። ይሄ እቃ ቤቴ ነበረ። ያውና እቃ ቤቴ የራሱ ባዶ ሆኗል አውጥቼው። ያው ይሄ ቆምሳጥ ምንድን ነው የሚባለው? ቡፌ ነው የሚባለው። ባዶ ሆኗል ማለት ነው። ሁሉም ወጥቶ እነዚህ እቃዎች ብቻ ናቸው ሳይጫኑ የቀሩት እንጂ ሁሉንም ጭነናል ማለት ነው አልሐምዱሊላህ። የቆመ ሰው። ይህ ደግሞ የልጄ ክፍል ነበረ። ያውና ይሄ የልጄ ሻንጣ ነው። አልጋውም የሷ ነው። አንደኛው ወዲህኛው የኔ ነበረ። ይሄ ደግሞ ያኛው አነስ ያለችው የሷ አልጋ እንትን ነው ማለት ነው። እና ይሄን ይመስላል። አሁን ወደ ሳላ ተመለስኩኝ እና ወደ ውጭ ወጣሁ ማለት ነው። የመጥፎ ትዝታ ያው ሴት ልጅ እስከሆንኩ ድረስ አንድ እንትኖችን ቶሎ አንረሳም ማለት ነው። ይገርማችኋል። ይሄን ውጩን ራሱ ሊሾላ አደረግ ነበር። አላህ ደግሞ አንዳንድ ጊዜ ወጩ በወጫኩኝ ሲለኝ የእቃ መጫኛ እንኳን ሳላጣ ያውና ይሄንን ውጩን ሊሾላ አስተርግ ከፊት ለፊት ያለችውን ሰርቪስ አንስቼ ደግሞ ሌላ ሰርቪስ ቦታ ሲቼ ይሄንን ድልድል ላረግ ሱቂቱም እዛችሁ ላይ ስለሆነ የጀመርኩት ይው በዝት አልፎ
የእሷን ራሱ ይህን ላስደለድል ነበር ሰርቪሷን አንስቼ ለእሷ ወጪ ሳላወጣ አፈረሱት ማለት ነው። እና አልሐምዱሊላህ ለኩል ሀል ሰው ደህና ተሆነ ያው እንግዲህ ምንም ብንከራተት ምንም ብለፋ መልሼ ታክቸዋለሁኝ። ጉልቤቴ ቢደክምም በረሃ ቢበላኝም አልሐምዱሊላህ ልጆቻቸውም የተበሉባቸውም ስንት የሆኑባቸውም አሉና እኔ ደግሞ ያን ጊዜ ቤት ሲፈርስ በነበረበት ወንድሜ ራሱ ሊወርቅብኝ ነበር። ቤቱን አብሬ እንትን እላለሁ ሲል አንዳንድ ነገሮችን አነሳለሁ ሲል መጥፎ ትውስታ ነው አለኝ እሱ ቤት ሲፈርስ ማለት ነው። ግን አልሐምዱሊላህ ወንድሜ በህይወት ስለተረፈ የራሱ ጉዳይ ቤቱ ብያለሁ ማለት ነው። እና ይሄን ይመስላል እህቶቼ የቻናሌ ቤተሰቦች መጥፎውንም ደህናውንም አስተናግጃለሁ አልሐምዱሊላህ። እናንተም በርቱልኝ ጠንክሮልኝ ነው የምላችሁ። እንደዚህ ያለ የህይወት ታሪክም አሳልፌያለሁኝ አልሐምዱሊላህ። ቃል ለቅሜ ወደ ትውልድ ሀገር ሄጄ